እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ስትሬትመንት እንዴት ነው የሚሰራው፣ ሊቪ ለመግባት በስትሬትመንት ሊቪ ገብተን እንዴት ነው የምንሰራው የሚለውን ቪዲዮ ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ኮመንት እያደረጋችሁኝ አበረታቱኝ። ቤተሰብ የሆናችሁ በጣም ነው የማመሰግነው። ቤተሰብ አልሆናችሁ ልጆች ደግሞ ግቡና ላይክ፣ ኮመንት፣ ሼር እያደረጋችሁኝ አበረታቱኝ። እስከ መጨረሻ ከኔ ጋር ቆዩ። ቪዲዮ አሁን ይቀጥላል። በስትሬትመንት ገብተን እንዴት ነው ሊቪ መግባት የምንችለው፣ እንዴት ነው ቶሎ ብሎ የኛ ዩቲዩብ ማድገው፣ እንዴት ነው በግሩፕ መስራት የምንችለው የሚል ሀሳብ ስለሆነ ግቡና ላይክ ኮመንት እያደረጋችሁኝ አበረታቱኝ። እንዴት መክፋት እንዳለብኝ የት እንደምነካው በሌላ ስልክ ስለማሳያችሁ ማለት ግቡና ላይክ ኮመንት እያደረጋችሁኝ አበረታቱኝ። ቪዲዮ ይቀጥላል። ይሄ በጣም ምርጥ ሀሳብ ስለሆነ ብዙዎቻችን እንዴት ነው መግባት የምንችለው ብለን ለብዙ ጊዜ መከራ እያየን ነበረ። አሁን ግን ስትሬትመንት ገብተን እንደፈለግነው ሊቪ ገብተን ማውራት እንችላለን። ከፈለጋችሁ በድምጽ፣ ከፈለጋችሁ ደግሞ በቪዲዮ፣ ከፈለጋችሁ ደግሞ ፕሮፌሽናል ዩቲዩብ ላይ ያለው እሱን አድርገን እንዴት እንደምንሰራ አሳያችኋለሁ። ላይክ አድርጉ። ግን ምንም ላይካችሁ የለም፣ አይታየም። አሁን ይጀምራል። ከኔ አብሮ ቆዩ። ኦኬ ጓደኞቼ፣ እኔ የሚነካበት ቦታ ይኸው በመጀመሪያ የሚገባው ክሮሚ ላይ ነው የሚገባው። ከዛ ቀጥዬ እዚች ጋር ስትሬትመንት ያሬድ ብዬ ነው የምጣፈው ማለት ነው። ስትሬትመንት ያሬድ እቺኛውን ነው የምጥፈው። ከዛ ቀጥሎ ይሄ ነው የምነካው፣ አወርዳለሁ ማለት ነው። ከዚህ ይሄው እቺኛው ነው የምነካው። ይሄው እሱ ሲነካ እንዴት እንደማረግ ማለት አለባችሁ። እዚች ጋር ነው የምነካው። መጀመሪያ ግን የኢሜል ማስገባት አለብኝ። ይሄ ስልክ በመጀመሪያ የተከፈተበት ኢሜል፣ እኔ አሁን ኢሜል አስገባለሁ ማለት ነው። አብሮ ቆዩ። ግን የራሴን ኢሜል ለማንም ማሳያት አልፈልግም። ኢሜል ነው ማስገባው። ኢሜል በመጀመሪያ ከፈታችሁበት ጉግል በመጀመሪያ ከፈታችሁበት እሱ ነው የምታስገቡት። ይኸው ከነስሙና ከነስሙ የከፈትኩበት ስልክ ማሳየት አልፈልግም። ከነስሙና ኢሜልን አስገብቻለሁ፣ ቁጥር ማለት ገብቻለሁ ማለት ነው። አሁን እዚች ጋር ነው የምነካው። አሁን እንደዚህ ይኸው እየቆጠረ ያለው የሆነ ሜሴጅ ይመጣልኛል። እንደዚህ ሲመጣብኝ ይሄ ነው የምነካው። አሁን እዚች ጋር ቀይ ሆኖ የቀረው የሆነ ሜሴጅ ይልክልኛል ማለት ነው። ሎዲንግ እያደረገ ነው፣ እየወረደው ነው። ጥያቄ ካላችሁ ጠይቁኝ። ወይኔ የኔ ኢሜል እየታየው ነው እና ጥያቄ ካላችሁ ጠይቁኝ። እስኪ ኢሜል መጥቶኛል እጂ አለው ማለት ነው። እዚህ ጋር ነው ማለትም አለብኝ። በጉግል ነው የሚመጣው። የሆነ ቁጥር ነው የሚመጣብኝ። ያ ቁጥሩ ማለት አለብኝ። እየወረደው ነው ያለ፣ አልመጣልኝ። ሲመጣ እዚህ ጋር ነው የሚመጣው ሜሴጅ ማለት። ያ ሜሴጁ መጠበቅ አለብኝ። ያ
ሜሴጁ ሲመጣልኝ እዚህ ጋር ነው የሚሞላው ማለት ነው። 6 ቁጥር ነው የራሴ ስልክ ላይ ይመጣልኛል። እንደዚህ ነው የሚመጣብኝ። አሁን እስኪ ከመጣብኝ አሁንም እየጠበቅኩት ነው። እዚህ ጋር እንደዚህ ሲመጣላችሁ ኦኬ ብላችሁ ነው የምነኩት። አሁንም እየመጣብኝ ነው። እስካሁን አልመጣም። ይኸው በዚህ በኩል እየወረደው ነው ያለው። ሲመጣላችሁ እዚህ ጋር ነው የሚላከው። ይኸው እየወረደው ስለሆነ አሁን ይመጣልኛል። ይኸው አሁን እየወረደው ነው። ለምን መሰላችሁ? ይሄ 2 ስልክ ነው አለኝ። ይሄ ስልኩ በጣም ኔትወርክ እንትን ስለሚለው ይኸው እየወረደው ስለሆነ ከኔ ጋር አብሮ ቆዩ ማለት ነው። 6 ነው 6 ቁጥር በራሱ ያወርዳል ማለት ነው። ከላይ እዚህ ሳትገቡ በፊት እዚች ጋር ነው የምትሞሉት ማለት ነው። ኮድ ከሞላችሁ እንደዚህ ሲመጣላችሁ እዚህ ዲጂት 6 ዲጂት ወይኔ 6 ቁጥር ስለማስፈልገው እየወረደልኝ ስለሆነ ያ 6ቱን ሜሴጅ እዚህ ጋር ካስገባሁት ሎዲንግ ነው የሚለው። ሎዲንግ ከነካው ወረደልኝ። ሊቪ እንዴት እንደምንገባ እና ለኔው አሁንም እየወረደው ነው ያለውት። ይሄው እዚች ጋር ይታያል። እዚች ጋር ይታያል። ይሄው 5 ወርዷል። 1 ነው የቀረው። ይህ ስልክ በጣም ኔትወርክ እያሻገረኝ ስለሆነ ላይክ፣ ኮሜንት፣ ጥያቄ ካላችሁ ጠይቁኝ። የምትፈልጉ ነገሮች ላይ ማለት ይሄው ወርዶልኛል። አሁን መጣልኛል ማለት ነው። አሁን እዚች ጋር ነው የሚገባው። እዚች ጋር ይሄው እዚች ጋር ነው የሚገባው። እዚች ጋር ከ6 ውዶቼ ይሄው አሁን ሜሴጅ ተልኮልኛል ማለት ነው። ሜሴጁ ተልኮልኛል። ስንት ቁጥር ነው የተላከልኝ? 060 ቆይ ጠፋብኝሳ። ወይኔ ተልኮልኝ ሳይዝ ጠፋብኝ። ቆይ እዚች ጋር ነክቼ ይሄው here is your signal ጀለ ኮድ ብሎ ስቴትመንት ያሬድ ይሄው እዚህ ጋር ለከልኝ 064 005 064 ይሄ የራሴ ኮድ ማለት ነው። አሁን ይሄው እየከፈተልኝ ነው። ዋው ይሄው ተከፍቶልኛል። ስቴትመንት ያሬድ ተከፍቶልኛል። በትዕግስት መጠበቅ አለባችሁ። ኢሜሉን ነው ፓስፖርት ሳይሆን ኢሜል ነው የምታስገቡት። ከዛ ቀጥሎ ይሄው ከፍቶልኛል። አሁን ሊቪ ገብቼ መስራት እችላለሁ ማለት ነው። ይሄው እዚች ጋር ነው የሚነካው። ከዛች ጋር ይሄው ከዛ ይሄ ነው የምትነኩት። ቆይ ወደ ኋላ ተመልሼ እዚች ጋር ከዛ ክሬት ከዛ ኒው ፕሮዳክት ብዬ ነካለሁ። አሁን ይመጣልኛል ማለት ነው። አሁን ይመጣልኛል ማለት ነው። እዚች ጋር ስትነኩ ሎዲንግ ይላል። በኢሜል ነው ከፈትኩት። ኢሜል እናንተ የፈለጋችሁበት ቦታ ነክታችሁ ክሬት ፕሮዳክት ከዛ እዚች ጋር ገባለሁ። ቆይ ይሄው እየሰራ ነው ማለት ነው። ከዛ ሎዲንግ የራሳችሁን መስራት ከፈለጋችሁ ደግሞ በሌላ ቪዲዮ እንዴት ማውረድ የሚችሉ ነው ያሳያችሁ ያለው ዛሬ። ሌላ ጊዜ እንዴት ነው መስራት የሚችሉ ስለማሳያችሁ ዛሬ እንዴት እንደታወርዱ ብቻ ነው ያሳያችኋለሁ። ይሄው ወርዶልኛል። እዚች ጋር ይሰራል። ምንም ፖስት ያደረኩ ነገር የለም። ቆይ እዚች ጋር መለሳለሁና እዚች ጋር ክሬት የምትለው ስነካ እዚች ጋር ነክታችሁ ነው ኒው ፕሮዳክትስ የሚለው ነክታችሁ ነው
መከፈት የምትችሉ ማለት ነው። በሌላ ቪዲዮ ተመልሼ እስከሚመጣው ድረስ ባይ ባይ። እንዴት ሆናችሁ ደግሞ ሊቪ መግባት እንደምትችሉ አሳያችኋለሁ በሌላ ቪዲዮ። ባይ ባይ ውዶቼ። ይቅርታ ቪዲዮ ቅድም ሳይጨርሳችሁ በመሃል ወጥቼ ነበረ። እዚህ ላይ ነው ያቆምኩት። አሁን እንዴት ሆኜ መግባት እንዳለብኝ ከኔ ጋር አብሮ ቆዩ። ከዛ እቺ ነው የምነካው። እቺ ከነካው ኒው ፕሮዳክት። ከዛ እቺን ከነካ በኋላ እዚህ ጋር ነው የምነካው። ከዛ የርዕሱ ምንድነው ማውራት የምትፈልጉት? ለምሳሌ ዝም ብዬ በኦሮምኛ እንኳን በሰላም መጣችሁ ብዬ ነው የምጻፈው። እንኳን አደረሳችሁ ብዬ ነው የምጻፈው። በቃ ዝም ብዬ ለእናንተ ለማስተማር ብዬ ነው ዝም ብዬ የምጽፈው። እንኳን አደረሳችሁ ብዬ ነው የምጽፈው። የርዕሱ ማለት ተዘጋብኝ። ተመልሼ መጥቻለሁ። ፊደሉን እየተሳሳትኩ ነው። ጉድ። ከዛ ቀጥዬ አሁን ሊቪ ለመግባት ነው። ጥያቄ ካላችሁ ጠይቁኝ። አሁን ጨርሻለሁ። እዚች ጋር ነው የምነካው። አሁን ወደ ሊቪ እየገባው ነው። አብሮ ቆዩ። ጥያቄ ካላችሁ ጠይቁኝ። ስትሬት የመተያሬድ እንዴት ነው መጠቀም የምትችሉት? እስከ መጨረሻ ከኔ ጋር አብሮ ቆዩ። ኔትወርክ ስላል ብዙ የለም፣ ስለዛ ነው የሚቆየብኝ። ላይክ አርጉ፣ ኮሜንት አርጉ፣ አበረታቱኝ። ሌላ ጥያቄ ካላችሁ ጠይቁኝ። የምትፈልጉበት ነገር ማለት በመሃል እየተዘጋብኝ እየወረደው ነው እና ጠብቁ በትዕግስት። ይኸው እንደዚህ መጥቶልኛል ማለት ነው። አሁን ይሄን ነው የምለካው። አሁን ወደ ሊቪ ለመግባት ይሄን ማለት ከዛ አለው ብዬ ነው የምነካው። ከዛ ዊዝ ዩሲንግ አፕ ኦል ዋን ታይም ኦኬ። ይሄን እነካለሁ። ይሄንን ኮንቲኒው እየመጣልኝ ነው። ከዛ ይሄ ደግሞ ዝም ብዬ የሆነ ጽሁፍ ቅድም እንኳን መጣችሁ ብዬ አልኩት አይደል? አሁን ደግሞ እንዴት ናችሁ ብዬ ነው የምጻፈው። ዝም ብዬ ማለት ሁለት ጊዜ ነው መጻፍ ያለባችሁ ለመጀመሪያ ስለምትከፍቱት ማለት። እናንተ የፈለጋችሁ ርዕስ ላይ መጻፍ ትችላላችሁ። አሁን ይሄው እንደዚህ መጥቶልኛል ማለት ነው። አሁን ምንድነው ማድረግ አለብኝ? በቪዲዮ ከሆነ እዚች ጋር ትከፍታላችሁ። እዚች ጋር በዘምድ ብቻ ከሆነ እዚች ጋር ትከፍታላችሁ። እቺኛው በድምጽ ብቻ ነው። እቺኛው በድምጽ ብቻ ነው። እኔ ይሄንን የት ቦታ ሂጄ መከፈት አለብኝ? እዚች ጋር ሂጄ መከፈት ትችላላችሁ። እናንተ አለው ማድረግ ትችላላችሁ። ከዛ ቀጥሎ እየከፈተልኝ ነው እንደገና ወደ ሌቭል ለማስገባት ማለት። ከዛ ይሄ እንደዚህ ሲመጣላችሁ ጊዜ እቺን ጋር ትነካላችሁ። ከዛ ወደ ሌቭል ይገባላችሁ ማለት ነው። ላይክ ይሄ በሂንት መግባት ከፈቀደ ይሄንን ማስቀመጥ አለብኝ። ምን ብዬ ይሄንን እዚች ጋር
እና ጓደኞቼ ይኸው እየቆጠረው ነው አለ። አሁን ሊቪ ላይ ነው ማለት ነው። ይኸው ከፍቶልኛል። ሊቪ ላይ ነው ያለሁት። እንደዚህ ነው። ሌላ ጥያቄ ካላችሁ ደግሞ ጠይቁ። ስልኬ ስለምዘጋብኝ ነው ይቅርታ። እና ይኸው እየቆጠረው ነው ያለው። እናንተም እንደዚህ አርጋችሁ ስትሪትመንት ያሬን መጠቀም አለባችሁ። አሁን የፈለገ ሰው መግባት ይቻላል። በቪዲዮ መግባት ከፈለጋችሁ እቺኛ ነው የምትከፍቱት። እቺኛው ማለት በቪዲዮ አልፈልግም ካል ሁለቱም አሁን ሳይለንት ሆኖ ነው ያለውት። በቪዲዮ መስራት ከፈለጋችሁ እዚህ ጀጋ ነው የምትነኩት። ትነሳለች ማለት ነው እቺኛው። በድምጽ ብቻ ከሆነ እቺኛው ዘግታችሁ እቺ ናት የምትከፍቱት። እና ይኸው እየቆጠረልኝ ነው ያለው። ይኸው እየቆጠረው ነው ያለው። እና ሌላ ጥያቄ ካላችሁ ደግሞ ጠይቁ። ሌላ ጊዜ በሌላ ቪዲዮ እስከሚመጣ ድረስ ደህና ሁኑ። ባይ ባይ።